የዓለም ዋንጫ ሊጀምር አንድ ሳምንታት ብቻ ነው የቀረው። ሀገራትም የተለያየ የወዳጅነት ጨዋታዎች የአቋም መፈተሻ የወዳጅነት ጨዋታዎች እያደረጉ ይገኛሉ። ኔዘርላንድ ከአልጄሪያ ያደረጉት ጨዋታ በአልጄሪያ 1-0 አሸናፊነት ተጠናቋል። ኔዘርላንዶች ከረፍት መልስ በጣም ጥሩ የተንቀሳቀሱ ሲሆን ብዙ ሙከራዎችንም አድርገው ነበር፣ አልተሳካላቸውም። ከረፍት መልስም በኳስ ቁጥጥር የተሻሉ ነበሩ። ነገር ግን በ86ኛው ደቂቃ በፌኖርድ ስትራይከር እየተጫወተ የሚገኘው ሀጂ ሙሳ የሚገርም ጎል አስቆጥሮ አልጄሪያዎች 1-0 በሆነ ውጤት ኔዘርላንድን በማሸነፍ እንግዲህ የቅድመ ዝግጅት ጨዋታቸውን እንግዲህ በ1-0 አሸናፊነት አጠናቋል። በሌላኛ የወዳጅነት ጨዋታ ደግሞ ፈረንሳይ ከአይቨሪ ኮስት ያደረጉት ጨዋታ ፈረንሳዮች ከረፍት መልስ ብዙ ሙከራዎች አድርገው ነበር፣ ነገር ግን ሳይጠቀሙበት ቀርተው ነበር። ከረፍት በፊት ግን በ45ኛው ደቂቃ በርቢያን ቸርኬ አማካኝነት ጎል አስቆጥረው 1-0 በሆነ ውጤት እረፍት ወጥተው ነበር። ከረፍት መልስ ለስትራስበርግ እየተጫወተ የሚገኘው ጌሊ ዱዌ በ53ኛው ደቂቃ እኩል የምታደርጋቸውን ጎል አስቆጥሮ እንግዲህ እስከ 84ኛው ደቂቃ ይህ ጨዋታ 1-1 በሆነ ውጤት ቀጥሎ ነበር። በነገራችን ላይ ጌሪ ዱዌ ዴዜሪ ዱዌ ወንድም ነው። አንደኛው ለፈረንሳይ ብሔራዊ ቡድን ይጫወታል፣ አንደኛው ደግሞ ለአይቨሪ ኮስት እየተጫወተ ይገኛል። በ84ኛው ደቂቃ ደግሞ አማድ ዲያሎ ባስቆጠራ ጎል አይቨሪ ኮስት ፈረንሳይን 2-1 በማሸነፍ እንግዲህ የዓለም ዋንጫ ዝግጅታቸውን በድል ጀምሯሉ ማለት ነው። ለማንኛውም የተለያዩ ፍሬንድሊ ጨዋታዎችን እየተከታተልኩ በሚቀጥለው ሳምንትም ደግሞ የዓለም ዋንጫን ውጤቶችና የተለያዩ ዘገባዎች ለእናንተ ይዤ ቀርባለሁ። ይመቻችሁ።